ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉም እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከእነሱ እንድትወለድ ተፈጠሩ። አዳም እመቤታችን ማርያም ከእርሱ አምላክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋንን ሕይወት ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እነግራችኋለን። እመቤታችን ማርያም ዓለመ ካለ እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ ከዳዊት እስከ ዳዊት በመምሳሌ እየታየች ትነገር ነበረ። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷ በኩልም ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ለአዳም ልጆች ለማን ተሰጠው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ኃጢአትን ከማሰብ መጠበቅ እንኳን ለመላእክት እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸው ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልደ ስም ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም መንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ከአራቱ ሐዋርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን ያልተሸከመ ኃጢአትንም ያልሰራም የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደች። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያት ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎት ስለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ መኑ፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩም አይታወቅ በሰማይ ያሉ መላእክት ሁሉ ይሁን ይሁን በእውነት ይደረግ ይበሉ። አይኑ ነፍስ መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ ዘከመ ገሉ ሰግድ ለማርያም እሰግድ ለኪ እሰግድ ለኪ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላ እንደወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ አነሳፈር በደስታው እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ ተሸከመ። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በሕፅንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ ወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድ እናትና አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ተአምር ያለ እግዝእትነ ቅድስት ድንግል ወክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያለው ምስሌን ለዓለመ ዓለም
ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ወንድሞቻችን ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅዱስ ጊዮርጊስን በንጽሕና በድንግልና ለሰማያዊ ሙሽራነት እንድታዘጋጀውና የተወደደ ለልጇ ምስክርነት እንደመረጠችው እንነግራችኋለን። ቅዱስ ጊዮርጊስ ከተወለደ 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትና ሌሎችን ጥበብ ሁሉ ተምሮ ፈጸመ። ዳግመኛ ፈረስ መጋለብን፣ ቀስት መወርወርን፣ አውሬ ማደንን አወቀ። በስራው ሁሉ ብርቱና ጀግና ሰው ሆነ። ከጀግንነቱ የተነሳ ያየው ሰው ሁሉ እስኪያደንቀው ድረስ በጦር ሜዳ ላይ ስለ ጀግንነቱ የሚተካከለው አልነበረም። ከዚያ በኋላ የፍልስጤም ሀገረ ገዢ የሚሆን የአንድ መስፍን ልጅ ሚስት ትሆነው ዘንድ አጩን ለዘመዶቹም የጋብቻውን ባል ለመፈጸም ይዘጋጁ ጀመር። እመቤታችን ከሁሉ ነገር ጠብቃ ሰማያዊ ሙሽራ ታደርገው ዘንድ አላወቁም ነበርና ከዕለታት በአንድ ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በብርሃን ሰረገላ መጣ። ሰረገላውም ቅዱስ ጊዮርጊስ ባለበት ቤት ላይ አሰፈረችው። መላእክትም በዙሪያዋ ቆመው ነበረ። ከዚያም እመቤታችን ቅዱስ ጊዮርጊስን አንተ የልጄ ወዳጅ ብርቱ ተጋዳይ አርበኛ ሆይ ከእንቅልፍህ ንቃ፣ ጫማህን ተጫማ፣ ጋሻህን አንግበህ በፈረስ ላይ ተቀመጥ። እኔ ወደ ሩቅ ቦታ እልክሃለሁና ዳግመኛ ፈጥነህ ከሀገርህ ውጣ። ከዘመዶችም ተለይተህ ካለህባትም ቤት ወጥተህ እኔ ወደማመለክት ሀገር ሂድ። በመንገድም ሁሉ ይመራህ ዘንድ የመላእክት አለቃ ሰላትያኖስ ሰጥቼሃለሁ። እኔ ወደዚች ሀገር እስክትገባ ድረስ አካሄድህን እባርክልሃለሁ። ለቢሩት ሀገር ገዥ ልጅም ቤዛ ትሆናታለህ። ስለ ልጆቻቸውም የዚህ ሀገር ሰዎች ጩኸታቸውና ልቅሷቸው በላይ በሰማይ ተሰምቷልና። በዚያም በተወደደው ልጅ በአምላክህ በኢየሱስ ክርስቶስ ኃይል ታላቅ ተአምራት ትሰራለህ። የፈጣሪህ የክርስቶስ ስሙም በዓለም ሁሉ እንዲታወቅ ታደርጋለህ። ስለዚህ ከአንተ በፊት ከነበሩ ከአንተ በኋላም ከሚነሱ ሰማዕታት ሁሉ አንተ ትበልጣለህ አለችው። እመቤታችንም ለቅዱስ ጊዮርጊስ ይህንን ከነገረችው በኋላ ከሱ ተሰወረች። በዚያን ጊዜም ቅዱስ ጊዮርጊስ ከእንቅልፉ ነቃና ፈጥኖ ተነስቶ ወገቡን ታጠቀ። በፈረሱ ላይ ተቀምጦ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወዳመለከተችው አገር የመላእክት አለቃ ሰላትያል በደመና አምድ እየመራው ሄደ። መልአኩም ገናናው ቅዱስ ጊዮርጊስን ሀገረ ቤሩት ካደረሰው በኋላ በዚያ ተወው። የተመሰገነውና ቅዱሱም ሰማዕትም በሀገሪቱ ጫካ ውስጥ ሲዘዋወር የሀገረ ገዡ ልጅ ብቻዋን ተቀምጣ አገኛት። በዚያን ጊዜ ከዚህ ምን ትጠብቂያለሽ ብሎ ቢጠይቃት፣ ልጅቷም ጌታዬ ሆይ ለአምላካችን ለደራጎን ምግብ ሆን ዘንድ ከዚህ አስቀምጠውኛል። ዳሩ ግን አንተንም እንዳይበላ ከዚህ ሂድ ብትለው እኔስ አልፈራውም አላት። ልጅቷም ልጆቻቸውን ማዳን ካልተቻላቸው ከቤሩት ሰዎች አንተ ትበልጣለህን? እኔ ስመለከትህ አንተ ገና ሕፃን ነህና አለችው። እነሱም ይህን እየተነጋገሩ ሳሉ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ጊዮርጊስን ባየው ጊዜ ይውጠው ዘንድ አንገቱን መዘዝ አድርጎ ምላሱን አውለበለበ። በእርሱ ላይ ተወርውሮ መርዙን ሊረጭበት ወደደ። ንዑድ ክቡር የሚሆን ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል አምሳል አማተበበት እንጂ። በዚህ ጊዜ ዘንዶ ኃይሉ ደከመ፣ መርዙን በረሰ። ከዚያም ቅዱስ ጊዮርጊስ ዝናሩን ፈቶ የደራጎኑን አንገቱን አስሮ ለልጅቱ ሰጣትና እየጎተተች እርሱ በፈረስ ተቀምጦ ወደ ቤሩት ሀገር ገቡ። የአገሩ ሰዎች ይህንን ባዩ ጊዜ ፈጽሞ ፈሩ፣ ደነገጡ። የአገሩንም በር ዘጉ። ገናናው ጊዮርጊስንም ደራጎኑ ስለምን አመጣህብን? ምን አደረግንህ? አምላካችን ስለሆነ ቀድሞ ልጆቻችን ጨርሶብናል። ዛሬ ደግሞ እኛን ልታስፈጀን ነውን? አሉት። ኃያሉ ሰማዕት ከኢየሱስ ክርስቶስ በቀር ሌላ አማልክት የለም አላቸው። እንግዲያስ በፈጣሪ በኢየሱስ ክርስቶስ እናምን ዘንድ ዘንዶ ልትገድለው ትችላለህን? አሉት። እሱም አሁን በጌታዬ በኢየሱስ ክርስቶስ ኃይልና የሰማይና የምድር ንግሥት በምትሆን በቅድስት እናቱ ረዳትነት ልገድለው እችላለሁ አላቸው። በዚያን ጊዜ ዝናሩን ከዘንዶ አንገት ፈቶ ታጠቀና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋውና ሞተ። በዚያን ጊዜ ታላቅ ደስታ ሆነ። ከዚህም በኋላ ቅዱስ ጊዮርጊስ እናንተ የቤሩት ሰዎች ነግራችሁ ዘንድ ስሙ። ከ5 ቀን በፊት አምላክን የወለደች
በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በራእይ ተገልጻ ፈጥነህ ተነስና እኔ ወደማመለክት ሀገር ሄዳለችኝ። የማደርገውን ሁሉ አዘዘችኝ። ስለዚህ ነገር ሰላትያል መልአክ እየመራኝ ይህን ልጆቻችሁን የፈጀ ደራጎንን እገለው ዘንድ ወደዚህ ታዝዤ መጣሁ። በቅድስት ድንግል እናቱ አማላጅነት እግዚአብሔር ይቅር ብሏችኋልና እነሆ አሁንም በእኔ አምላክ በኢየሱስ ክርስቶስ ታምኑና ትጠመቁ ዘንድ እንዲሁም በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እናቱ አማላጅነት ትጸኑ ዘንድ ይገባችኋል አላቸው። በዚያን ጊዜ በጊዮርጊስ አምላክ አምነናል፣ በቅድስት ድንግል እናቱ አማላጅነት ከፍጹም የባርነት ቀንበር ነፃ ወጥተናልና ከጥፋትም ድነናልና ብለው ሲጮሁ የድምፃቸው ኃይል በአየር ላይ አስተጋባ። እሱም በትምህርተ መስቀል አማተበላቸውና ወደ መጠመቂያው ባህር እንዲወርዱ አዘዛቸው። ከዚያም ሁሉ በአብ በወልድ በመንፈስ ቅዱስ እንጠመቃለን እያሉ በመዘዋወር ከባህሩ እየዘለሉ ገብተው ተጠመቁ። በዚያችም ዕለት አምኖ የተጠመቁ ሰዎች ብዛታቸው 523,000 ይሆናል። ልመናዋ ክብሯ በእኛ ለዘላለሙ ይደርብን። ናዛዚትነ ሐዘን ዋይለ ውርዙትነ እመይሳነ በማኅፀንኪ ተጸውረ ብሎ መዋዕለ ሕፃኑ ማርያም ተስፋ ለግዑዛን በጊዜ ጸሎት ዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነ ነያበዝ መካን ሃሌሉያ በዛይሩትኪ ማርያም አድኅንኒ በተአምርኪ ወላዲተ አምላክ ማርያም ለሰብሳቡ ሩካቤ በነዛ አቅረብኩ ለኪ ምስለ ቃለ ይባቤ ተትቲሙ በረከታውኪ ወመዓዛ ከርቤ ለነዳይ ብእሲ ወነዘረክቡ ወንዳቤ ውስተ ከበእትት ኢሳይያስ ስብሐት ለኪ ማርያም በወርቆ ኩሉ ስብሐት ስብሐት ለኪ ማርያም በወርቆ ኩሉ አዕጽምት ስብሐት ለኪ ማርያም በወርቆ ኩሉ ዘተሬ ስብሐት ለኪ ንግሥት የበወርቆ ኩሉ ሰያፍ ተራሃየ ስብሐተ ድንግልናኪ ዘልፈ ይነግር አፉየ። በተአምረ ማርያም የሰማነው በዝነ ልቦናችን ጻፍብን። አምላካችን ሰላም እንዳሳድረን ሰላም ያውለን። ምሕረቱን ቸርነቱን ያድልልን። በጸጋው ይጠብቀን። በአቡነ ዘበሰማያት